እዚህ ጋር የምንመለከተው ኃይለኛ የሆነ ቅዝቃዜ ያለበት ጊዜ ላይ ዛፉ ምን እንደሚመስል አይተናል። እዚህ ጋር እንደምታዩት በበረዶ ተሸፍኗል። ጥጥ የተደረገበት ነው የሚመስለው ላዩ ላይ። ከዛ ደግሞ እዚህ ጋር የምንመለከተው ምንድነው? ይሄ ነጭ ሆኖ የምናየው ሜዳ የሚመስለው ሐይቅ ነው። ውሃ የነበረበት ቦታ ማለት ነው። ውሃ ነው። ውሃው እንደዚህ ደርቆ በረዶ ሆኗል ማለት ነው። ሙሉ ለሙሉ ደርቆ በረዶ ሆኗል። እስከ አይናችን ማየት እስከሚችለው ድረስ ያለው ይሄ እንዳለ ውሃ የነበረ ቦታ ነው ማለት ነው። አሁን ደርቆ በረዶ ሆኗል። እዛ ላይ እንደምታዩት ሰዎች ይሄዱበታል። ላዩ ላይ የመንገድ ምልክት የምናየው ሰዎች በእግራቸው ይሄዱበት ነው፣ ውሾቻቸውን ይዘው። አንዳንድ ቦታ ደግሞ በረዶ በጣም ከፍተኛ ጥልቀት ባለ ሁኔታ ሐይቁ ሲደርቅ ማለት ነው መኪና ሁሉ የሚሄድበት ቦታ አለ። ውሃ የነበረው ቦታ ማለት ነው። ውሃ የነበረው ቦታ ደርቆ በረዶ ሆኖ መኪና ሁላ የሚሄድበት ቦታ አለ። እሱን እስካሁን አላየሁትም፣ ግን እንደዛም እንዳለ ሰምቻለሁ። እዚህ ጋር ግን ቢያንስ ሰዎች ይሄዱበታል። እሱን አይቻለሁ የመሳሰለው እና ግን ይሄ ሐይቅ የነበረ ውሃ የነበረ ቦታ ነው። እዚህ ጋር እንደምታዩት የበረዶ መጠን እንዳለ ጥጥ ነው እንጂ ይመስለው ዛፍ የነበረ ቦታ አይመስልም። ዛፍ የነበረበት ቦታ ላይ ሙሉ ለሙሉ በረዶ ሸፍኖት ሳይሆን ይመስለው እዚህ ጋር እንደምታዩት ማለት ነው። በጣም ኃይለኛ የሆነ የበረዶ ክምር ነው ማለት ነው ያለበት በየዛፉ ቅጠል ላይ እንደምታዩት። እና ተፈጥሮ እንግዲህ የተለያየ ቦታ ላይ የተለያየ ነገር ነው ያለው የሚለውን በተወሰነ ደረጃ እንደዚህ መካፈሉ መልካም ነው። እንደምታዩት ዛፍ ጠቅላላ ሳር ቅጠሉ እንደምታዩት ነው። በዚህ ደረጃ ተሸፍኗል። እንደምታዩት ሙሉ ለሙሉ እንደዚህ ሆኗል ማለት ነው። በተረፈ እንግዲህ መልካም ጊዜ። ባባይ